ሰላም እንዴት ናችሁ? እንደገና በሌላ ቪዲዮ ተመልሰናል። በዚህኛው ቆይታችን ደግሞ አንድ የፊልም ሪኮመንዴሽን እና መጠነኛ የሆነ ሪቪው ይኖረናል። አብራችሁን ቆዩ። በቅርብ ካየኋቸውና እጅግ በጣም ከወደድኳቸው ፊልሞች መካከል የጂም ጃርሙሽ ፋዘር ማዘር ሲስተር ብራዘር የተሰኘው ፊልም ይገኝበታል። አዎ ይህ ሁሉ የአንድ ፊልም ርዕስ ነው። ፊልሙ የአንቶሎጂ ሲሆን በዘውግም ደግሞ የፋሚሊ ድራማ ዘውግ ያለው ፊልም ነው። በዋናነት ራሳቸውን ችለው መተረክ ወይም ደግሞ መታየት የሚችሉ አይነት ሶስት የተለያዩ ክፍሎችን ይዟል። የመጀመሪያው ክፍል ፋዘር የሚሰኝ ክፍል ነው። ይህም ደግሞ አንድ ሽማግሌ የሆነ አባት ከሁለት ልጆቹ ጋር ያለውን የፋሚሊ ዳይናሚክስ ወይም ደግሞ ውስብስብ የሆነ ግንኙነት ይተርካል ማለት ነው። ሁለተኛው ክፍል ደግሞ አንዲት እጅግ በጣም ሰክሰስፉል የሆነች ኦተር ወይም ደግሞ ደራሲ እናት ከሁለት ሴት ልጆቿ ጋር ያላትን የፋሚሊ ዳይናሚክስ እና ግንኙነት ያስቃኛል ማለት ነው። ሶስተኛው ክፍል ደግሞ ሲስተር ኤንድ ብራዘር የሚሰኘው ክፍል ሲሆን ሁለት መንታ የሆኑ እህትና ወንድም በሞት ያጧቸውን የእናታቸውና የአባታቸውን ቤት ለመጨረሻ ጊዜ ለመጎብኘት ሲመለሱ ያላቸውን ግንኙነት የሚያደርጉትን ዲያሎግ በመካከላቸው ያለውን ስሜት ለማስቃኘት ይሞክራል ማለት ነው። እያንዳንዳቸው ስቶሪዎች ወይም ደግሞ እያንዳንዳቸው ሴሽኖች ለብቻቸው መታየት የሚችሉ ናቸው። ለብቻቸው ሴንስ ይሰጣሉ፣ ለብቻቸው በጣም ትርጉም ይሰጣሉ። ነገር ግን ዳይሬክተሩ የተጠቀመው ቴክኒክ ወጥ ፊልም ወይም ደግሞ ወጥ የሆነ ቲምና መንፈስ እንዲኖራቸው አድርጓል ማለት ነው። ከተጠቀማቸው የጋራ ቴክኒኮች ወይም ደግሞ ቲሞች መካከል የመጀመሪያው ኤሌመንት ምንድነው? ሶስቱን ስቶሪዎች ለማስተሳሰር አንድን ከለር ወይም ደግሞ በአንድ የከለር ቲም ውስጥ ካራክተሮቹ ተመሳሳይ የሆነ ቀለም ያለው ልብስ እንዲጋሩ ያደርጋል ማለት ነው። የመጀመሪያውም ላይ የጋራ የሆነ ከለር ኖሯቸው እንመለከታለን። አንድ አባት ከሁለት ልጆቹ ጋር የሚለብሰው ልብስ እንደ አጋጣሚ ሆኖ በቀለም የሚገናኝ አይነት ቲም አለው ማለት ነው። ሁለተኛውም ላይ ደግሞ እንዲሁ አንዲት እናት ከሁለት ልጆቿ ጋር ተመሳሳይ የሆነ አይነት ቀለም ያለው ልብስ ለብሰው እናያለን። በሶስተኛውም ክፍል ውስጥ ደግሞ እንዲሁ ተመሳሳይ አይነት ቀለም ያለው ልብስ ለብሰው እንመለከታለን ማለት ነው። ከለርን ልክ እንደ አንድ ማስተሳሰሪያ አይነት ኤሌመንት አድርጎ ይጠቀመዋል ማለት ነው። ሞር ፊልሙ ላይ ስንመለከት በጣም ኮኢንሲደንስ በሆነ አይነት መንገድ ነው። እያንዳንዳቸው ካራክተሮች ከረጅም ጊዜ በኋላ የሚገናኙ ካራክተሮች ናቸው፣ ግን በአጋጣሚ ግን ሪዝነብል በሆነ መንገድ የተመሳሳይ አይነት ቀለም ያለው ልብስ ለብሰው ይገኛሉ ማለት ነው። ሁለተኛው ኤሌመንት ደግሞ ምንድነው? አንድን ማቴሪያል ወይም ደግሞ አንድን ቁስ በተለያየ አይነት ስቶሪ ውስጥ ወይም ደግሞ በተለያየ አይነት ፐርስፔክቲቭ ውስጥ ብቅ እንዲል ያደርጋል ማለት ነውና ከዛም ውስጥ ደግሞ የሮሌክስ ሰዓትን ወይም ደግሞ የእጅ ሰዓትን ልክ እንደ አንድ ማስተሳሰር አይነት ኤሌመንት አድርጎ ያመጣዋል። ግን ሶስቱም ጋር ሲመጣ በተመሳሳይ አይነት መንገድ አይደለም፣ ራሳቸውን ችለው ናሬት በሚደረግ አይነት አጋጣሚ ውስጥ ነው ብቅ የሚለው ማለት ነው። ሶስተኛው ኤሌመንት ደግሞ ምንድነው? በጣም ስትራይኪንግ በሆነ መንገድ ካራክተሮቹ ካፕቸር የሚያደርጋቸው ወይም ደግሞ ወደ ሆነ አይነት ሪያላይዜሽን ውስጥ ወይም ደግሞ ወደ ሆነ አይነት ትዝብት ውስጥ እንዲገቡ የሚያደርጋቸውን አይነት ኤሌመንት ተጠቅሟል። እሱም ኤሌመንት ደግሞ በእያንዳንዱ ስቶሪ ውስጥ የተለያዩ አይነት ወጣቶች ስኬት ሲያደርጉ እንመለከታለን ማለት ነውና ካራክተሮቹም ደግሞ ያንን ድንገተኛ የሚመስለውን ቅጽበት ሲመለከቱና በዛም ሲወሰዱ እንመለከታለን ማለት ነውና በቀጥታ የሚሰጠን የተለየ አይነት ትርጉም የለም። ነገር ግን በሆነ መንገድ ግን የሆነ አይነት ፊሊንግ እንዲሰማቸው እንዳደረጋቸውና ያ ሞመንት ይዞ እንዳስቀራቸው እንመለከታለን ማለት ነው። በአጠቃላይ ያው የፋሚሊ ድራማ ወይም ደግሞ የፋሚሊ ዳይናሚክስ በጣም ተነግሮ የሚያልቅ አይነት ነገር አይደለም። ብዙ ሰዎች ተወልደው ባደጉበት አይነት ቤተሰብ ውስጥ አባት ከልጅ ጋር እንዲሁ ልጅ ደግሞ ከእናት ጋር ሊሆን ይችላል፣ ወይም ደግሞ ወንድማማቾች እህት ከእህት ጋር የተለያየ አይነት ቅራኔ ውስጥ ወይም ደግሞ ግጭት ውስጥ ሰዎች ገብተው ይገኛሉ ማለት ነውና አንዳንዴ በጣም ኢንቴንስ የሆነ ዲያሎግ ይኖራል፣ በጣም የተካረረ አይነት መነጋገር፣ አለፍ ሲልም ደግሞ ፊዚካል የሆነ ግጭት የሚያጋጥምበት ሁኔታ አለ ማለት ነው። የፋሚሊ ጋዘሪንግ በጣም የሚወዱ ሰዎች አሉ። በተለያየ አይነት አጋጣሚ ውስጥ ተራርቀው የነበሩ ቤተሰቦች ለመገናኘት የሚናፍቁ አይነት ሰዎች አሉ። ቤተ ዘመድ ሲሰበሰብ ደስ የሚላቸው ጨዋታው፣ ንግግሩ፣ ምግቡ፣ ኤቭሪቲንግ ሁሉን ነገር ኢንጆይ የሚያደርጉ ሰዎች አሉ።
አት ዘ ሴም ታይም ደግሞ ቅር የሚሰኙና ከዛ ከአንድ ቤተሰብ ውስጥ የሚነጠሉ አይነት ሰዎች ሊኖሩ ይችላሉ። ሲጠሩም የማይመጡ ቢመጡም ደግሞ በተሰበሰበው ቤተሰብ ውስጥ የተለየ አይነት ስሜትና ቴንሽን እንዲፈጠር የሚያደርጉ አይነት ሰዎች አሉ ማለት ነው። ሶ ይሄን ፊልም ደግሞ በተለያየ አይነት ጊዜና በተለያየ አይነት ምክንያት ውስጥ ስለሚሰባሰቡ አይነት ቤተሰቦች ነው የሚናገረው ማለት ነው። ሶ እነዛ ቤተሰቦች ግን የራሳቸው የሆነ ስቶሪ ያላቸው፣ አንዳቸው ከሌላኛቸው ጋር ፌስ መደራረግ ያለባቸው ወይም ደግሞ ሪዞልቭ መደረግ ያለባቸው ነገሮች ይኖራሉ ማለት ነው። ሶ ለምሳሌ አሁን የመጀመሪያውን ክፍል ፋዘር የሚለውን ክፍል ብናነሳ ፋዘር የሚለው ክፍል ላይ ያ አባት በጣም ስትሬንጅ የሆነ አባት ነው፣ እንግዳ የሆነ ካራክተር ነው እና በጣም በላቀ መንገድ ነው ትወናው በጣም የሚያስደንቅ ነው። እና ሁለቱ ልጆች ሊጠይቁት ይመጣሉ እና አባታቸው ስቲል በጣም ሚስቴሪየስ የሆነ ፊገር ሆኖ ነው የሚያገኙት። በጣም ሚስጥራዊ ነው የሚሆንባቸው። በተለያየ አይነት ጊዜ ከሚነጋገሩት ነገር ካሳለፉት ነገርም ተነስተው የአባታቸውን እንግዳ የሆነ ጠባይ ለመልመድ ሲቸገሩ ከረጅም ጊዜ በኋላም ፊገር አውት ለማድረግ ሲቸገሩና ሲከብዳቸው እንመለከታለን ማለት ነው። እና በዚህኛው ክፍል ውስጥ ኤክስፕሎር ለማድረግ የተሞከረው ነገር በቤተሰብ ውስጥ ልጆች ለአባታቸው ያላቸው ስሜት ሊለያይ ይችላል። አንደኛው ሰው በጣም ለአባቱ የሚያስብ የሚያዝን የሚጨነቅ ሊሆን ይችላል። ሁለተኛውም ደግሞ ብሎ ብዙ ግድ የማይሰጠው አይነት ሊሆን ይችላል ማለት ነው። እና ያ እንዴት ነው ኤግዚስት ሊያደርግ የቻለው የሚለውን ነገር በራሳችን እንድንታዘብ የሚያደርገን አይነት ክፍል ነው። በሁለተኛው ክፍል ውስጥ ደግሞ ያው አንዲት እናት ለሁለት ልጆቿ ያላት ስሜት ወይም ደግሞ መሰጠት አለ እና እንዴት ነው አንዲት እናት ለአንደኛዋ ልጇ ብዙም ግድ የማይኖራት ለሁለተኛ ልጇ በጣም የምትጨነቅበት ምክንያት ምንድነው? እንዲሁም ደግሞ በጣም ዲሲፕሊንድ የሆነ አይነት ፋሚሊ ነው። በጣም በስርዓት በህግ በሚተዳደር አይነት ቤት ውስጥ ያደጉ ልጆች እንዴት የተለያየ ጸባይ ሊኖራቸው ይችላል? አንደኛዋ ልጅ ወግ አጥባቂ ወይም ደግሞ የእናቷን ፈለግ የምትከተል አይነት ሴት፣ ሁለተኛዋ ደግሞ ብዙም እናቷ ለሰራቸው ዓለም እናቷ ላወጣችው ህግጋት ብዙም ማትገዛና ብዙ ግድ የማይሰጣት እንዴት ልትሆን ትችላለች? ፕላስ ደግሞ በፋሚሊ ውስጥ ኤክስፔክቴሽን አለ። ቤተሰቦቻችን ከኛ ኤክስፔክት የሚያደርጉት እንድንሆን እንድናሳካው የሚፈልጓቸው አይነት ነገሮች አሉና በፋሚሊ ኤክስፔክቴሽን ልክ ያለመገኘት ስሜት የሚፈጥረውን ዳይናሚክስ እንድንመለከት የሚያደርገን አይነት ክፍል ነው ማለት ነው። ሶስተኛው ደግሞ በዚህኛው ስቶሪ ውስጥ ያሉት እናትና አባቶች ሞተዋል፣ ነገር ግን መንታ የሆኑ ልጆች ደግሞ አሉና እነዚህም ትልቅ ናቸው። ሶ የእናትና የአባታቸውን የመጨረሻ ቤት ለመሰናበት ነው የሚሄዱት ማለት ነው። እና በዛ ቤት ውስጥ ያሳለፉት ትዝታ አለ፣ እድገታቸው አለ፣ ኤቭሪቲንግ አለ እና ስቲል ግን በጊዜው የእናትና የአባታቸውን እውነተኛ ማንነት የሚያውቁ አይነት አልነበሩም ማለት ነው። ሶ እናትና አባታቸው በፕሌን ክራሽ ምክንያት ነው ያለፉት። ሶ ትተዋቸው የሄዱትን የተለያዩ አይነት ቁሶች ልብሶች ሊሆን ይችላሉ፣ ፎቶግራፍ፣ የተለያዩ አይነት ሰነዶችን በያገላበጡ ስለ እናትና ስለ አባታቸው ፊገር አውት ለማድረግ ሲሞክሩ የምናይበት ክፍል ነው ማለት ነው። እና ጂም ጃርሙሽ በዚህኛው ፊልም ውስጥ ሬዝ ለማድረግ የሞከረው ጥያቄ የሚመስለኝ ሪሊ እናትና አባቶቻችንን ወይም ደግሞ ለኛ በጣም ቅርብ ናቸው ብለን የምናስባቸውን ሰዎች ሪሊ እናውቃቸዋለን ወይ? ከበስተጀርባ ምን እየተከናወነ ነው የሚለውን ነገር እንድንጠይቅ ያደርገናል ማለት ነው። እና አንድ ቤት ውስጥ አብረን አድገን እናትና አባቶቻችን ፈጥረውን ወልደውን አሳድገውን ነገር ግን ስቲል በመካከላችን ደግሞ ዲስታንስ ሊኖር ይችላል፣ ርቀት ሊኖር ይችላል እና አድገንም ትልቅ ሰው ሆነንም በብዙ አይነት ኢሞሽናልም ሊሆን ይችላል፣ ኢኮኖሚካልም ሊሆን ይችላል፣ የተለያዩ አይነት ውጣ ውረዶችም ውስጥ አልፈን ነገር ግን ወደ እናትና ወደ አባታችን ቤት ስንመለስ ስቲል ለእናትና አባታችን ልጅ ሆነን እንገኛለን። የነሱን ኤክስፔክቴሽን ሚት ለማድረግ እንሞክራለን። ማናቃቸውንም የተለያዩ አይነት ሚስጥሮችም ደግሞ ፊገር አውት ለማድረግ ወይም ደግሞ ስቲልም እንቆቅልሽ እንደሆኑብንም እነዛ ነገሮች ሊዘልቁ ይችላሉ ማለት ነው። ስለዚህ ትልቁ ጥያቄ ሪሊ እናቃቸዋለን ብለን የምናስባቸውን ቤተሰቦቻችንን እናቃቸዋለን ወይ የሚለውን ነገር ፊገር አውት ለማድረግ ይሞክራልና ሶስቱም ፊልሞች ላይ ኢሞሽናል የሆነው ወይም ደግሞ ሆት የሆነው ነገር እንዳለ ነው። ነገር ግን ራፍ የሆኑ ንግግሮች ይደረጋሉ ብለን ኮንቨርሴሽኖች ይፈጠራሉ ብለን ስናስብ ወይም ደግሞ ኮንፍሮንት ይደራርጋሉ፣ ግጭት ይፈጠራል ብለን ኤክስፔክት ስናደርግ ነገር ግን እነዛ ሁሉ ነገሮች ሀፕን አያደርጉም። በጣም ስሙዝሊ ፍሎ የሚያደርግ አይነት ፊልም ነው ማለት ነው። በዳይሬክቲንጉም ሊሆን ይችላል፣ በሲኒማቶግራፊውም በኤቭሪቲንግ በጣም የተዋጣለት ፊልም ነው። በተለይ ለኔ ሶስተኛው ክፍል ሲኒማቲክሊ በጣም የላቀ ኮምፖዚሽን ያለው አይነት ክፍል ሆኖ አግኝቼዋለሁ ማለት ነው። እና በአጠቃላይ እናንተም ብታዩት በጣም የምትወዱት ፊልም እንደሆነ ተስፋ አድርጋለሁ። የ1 ሰዓት ከ50 ወይም ደግሞ 2 ሰዓት የሚጠጋ አይነት ፊልም ነው። ነገር ግን የጊዜውን መሄድ ልብ ሳትሉት የምትመለከቱትና ወዳችሁ የምትጨርሱት አይነት ፊልም ነው።
እንድትመለከቱት ጋብዛችኋለሁ። ያው ከዚህ በፊት ዳይሬክተሩን በተለያየ አይነት ፊልም እናውቀዋለን። ብሮከን ፍላወር፣ ኮፊ ኤንድ ሲጋሬትስ እንዲሁም ደግሞ ፓተርሰን የተሰኘ የፋሚሊ ድራማ ዘውግ ያለው ፊልም ለእይታ ያበቃ ነው። ሌሎችም በጣም ታዋቂ ፊልሞች አሉት ማለት ነው። እነሱንም ቼክ አውት ማድረግ ትችላላችሁ። ይመቻችሁ።